ማንኛውም ሰው የሚኮራ ከሆነ ዱንያ ላይ ሳይዋረድ አይቀርም። አባት በልጆቹ ላይ ከኮራ በልጆቹ ይዋረዳል። በሚስቱ ላይ የሚኮራ ባል በሚስቱ ይዋረዳል። በጎረቤቶቹ ላይ የሚኮራ በጎረቤቱ ይዋረዳል። በጣም የሚገርም ነገር ነው። ስራ ቦታ ላይ ማናጀር ስለሆነ ሌሎቹን በቃ ከምንም የማይቆጥር ከሆነ ወላሂ ነገ እሱ ታች ወርዶ ይታያል። በቃ ለሰዎች መሳቂያ ይሆናል። ይሄ ሱነተ አላህ ነው። ይኸው መን ተዋበዐ ሊላህ ረፈዐሁ ላህ አይደለም። ዝቅ ያለን አላህ ከፍ ያደርገዋል። ተቃራኒው እንደዛ ነው። ከፍ ከፍ የሚል ዝቅ ይላል። ኩን ከበድሪን ዩሽሪቁ ወጅሀሁ ዐላ ሰጠሓቲል ጀዊ ወሁወ ወዲዑ ወላ ተኩ ከዱኻኒ የዕሉ ቢነፍሲሂ ኢላ ሰጠሓቲል ጀዊ ወሁወ ወዲዑ። በድር ማለት የ14 ቀን ጨረቃ ነው። ይህ እንዳልመስልህ የ14 ቀን ጨረቃ ላይ ነው ያለው፣ ግን ባህር ላይ ታየዋለህ። እዛ ተንጸባርቆ ታች ወርዶ ራሱን ዝቅ አድርጎ ታየዋለህ። ትንን ደግሞ ውሰድ። ጭስ እዚህ ሰው ጭስ እያለ ይጸየፈዋል። ወደ ላይ ግን ይወጣል። ምን ይጠቅመዋል ወደ ላይ መውጣት? አይታይም ባህር ላይ። እዚህ አንተ እንደ በድር ሁን፣ እንደ 14 ቀን ጨረቃ ሁን። ከፍ ብለህ ዝቅ የምትል እንደ ጭሳቱ ዝቅ ያልክ ሆነ ከዚህ የምትናቅ ሆነ የምትኮፈስ ማለት ነው። ላ አትውጣ።